ጠንቋዩም ወሃቢዮችን ተጠንቀቅ ይላል። ሙሪዱም ወሃቢዮችን ተጠንቀቅ ይላል። ቀብር ላይ ጠዋፍ የሚያደርገውም ወሃቢዮችን ተጠንቀቅ ይላል። ምንድነው ይሄ ወሃቢ ነው? የሚበላ ነው የሚጠጣ? ተጠንቀቅ ይላል። ምንድነው እሱ? ምንድነው የሚሉት እነሱ? ዲንን የሚያጠፉ ነብዩን ሰለላሁ ዐለይሂ ወሰለም የማይወዱ እንደዚህ አውሊያዎችን የሚጠሉ ብለው ይነግሩናል። ሰማን አይደክመንም ተከመን። ስለዚህ አሁን ስናጣራ ምንድናቸው እነዚህ ወሃቢዎች? አላህን ብቻ ተገዙ፣ ከአላህ ሌላ ያሉትን ሁሉ ተው ነው። ነብዩን ሰለላሁ ዐለይሂ ወሰለም ውደዱ፣ ቢድዓን ተጠንቀቁ ነው። ታዲያ ነብዩን ሰለላሁ ዐለይሂ ወሰለም የሚወድ ተውሂድን የሚወድ ወሃቢ ከተባለማ ይሄ ወሃቢ ከተባለ ታዲያ የመጀመሪያው እኔ ነኝ ማለት ነው። ግልጽ ነው አይደል? ምክንያቱም አላህ ስብሓነሁ ወተዓላ ነው በቁርአኑ ላይ የተናገረው ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ፣ አላህን ተገዙ ከአላህ ሌላ ያለውን ሁሉ ራቁ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለምን አላህ ተውሂድ እንዲያስተምሩ ሲያዛቸው ምንድን ነው ያለው? ቁል ያ ነቢየና ሙሐመድ ኢኒ ላ አምሊኩ ለኩም ضرን ወላ ረሸዳ፣ ለእናንተ ጥቅምንም ማምጣት ቅን የሆነን ነገር ለእናንተ ማምጣት ጉዳትንም ማምጣት አልችልም ብለህ ንገራቸው። ቁል ኢኒ ለን ዩጂረኒ ሚን አላህ አሐዱን ወለን አጂደ ሚን ዱኒሂ ሙልተሐዳ። ይህንን ተናገር እያለ ነቢ ስ ላ ሰለምን ያዘዛቸው ማለት ነው። ታዲያ ከአላህ ሌላ ያሉ አካላቶች ምንም እንደማይጠቅሙ ደግሞ አላህ ራሱ ነገረን። ወለዚነ ተድዑነ ሚን ዱኒሂ ማ የምሊኩነ ሚን ቅጥሚር። ቅጥሚር የተምር ፍሬ ላይ ያለች ገለባ ናት። እነዚያ ከአላህ ሌላ የምትጣሯቸው ከአላህ ሌላ እንግዲህ አላህ ናቸው የምንላቸው አካላቶች አሉ ከሚመለኩት መሃል። ሰኞን የሰጠናቸው አላህ ናቸው እንዴ? ሮብን የሰጠናቸው አላህ ናቸው? ሐሙስን እንደዚሁም ቅዳሜን የሰጠናቸው አላህ ናቸው? አይደሉም። ከአላህ ሌላ ያሉትን አላህ ከአላህ ሌላ ያሉት የምትማጸኗቸው ቅጥሚር የላቸውም። ኢን ተድዑሁም ላ የስመዑ ዱዓአኩም፣ ብትለምኗቸው ብትጠሯቸው ጥሪያችሁን የሚሰሙ አይደሉም። ወለው ሰሚዑ መስተጃቡ ለኩም፣ ቢሰሙም መልስ አይሰጧቸውም። ወየውመ አልቂያመቲ የክፍሩነ ቢሽርኪኩም፣ የቅያማ ቀን ደግሞ አናውቃቸውም ብሎ ይክዷቸዋል በሰራችሁት ሽርክ። ስለዚህ በከንቱ ነው ማለት ነው በየቀብሩ የምንንከራተተው፣ በከንቱ ነው ማለት ነው ሰኞ ሮብ እያልን የምንኻድመው። በህይወት ያለውን ለመቀለብ እንጂ እኛን ለመጥቀም አይደለም ማለት ነው። እሱስ እንደው በመልካም መንገድ መጥቶ ብንቀልበው እኮ ችግር የለውም። ነገር ግን እኛን ዱንያን አኺራን የምንከስርበትን መንገድ እያሳየን ለራሱ ደግሞ ይበላል ከኛ። ለምንድን ነው ማንነቃው? ያ ጀማዓ ለምንድን ነው ማንነቃው? ስለዚህ ወሃቢዮች ተብሎ ብዙ ይነገራል። ጠንቋዩም እኮ ወሃቢ ነው የሚለው ታውቃላችሁ? ጠንቋዩ ምንድን ነው የሚለው? ወሃቢዮችን ተጠንቀቁ። ምንድነው ወሃቢ ሲባል? ይሄው በቃ ተውሂድ ነው የሚያስተምረው። አውሊያዎችን እንወዳለን አንወድም? እንወዳለን አውሊያዎችን። ነገር ግን ያልነው ምንድነው? እሱ አውሊያዎችን ጥሉ የሚል ሰው ሰምተን አናውቅም እኛ። አውሊያዎችን ምን አድርጎ ነው? አላህ የሰጣቸውን ደረጃ ስጧቸው፣ አላህ ከሰጣቸው ደረጃ በላይ ከፍ አታርጓቸው። ይሄ ነው የተባለው። አውሊያዎችን መውደድ ግዴታ ነው። የአላህ ወልዮችን መውደድ እንዴ የአላህ መልእክተኛ እኮ ነው ያሉት የአላህ ወልዮችን የአላህ ወዳጆችን ጠላት ያደረገ ከአላህ ጋር ጦርነት የጀመረ ነው። ስለዚህ አላህ ወልዮችን ጥሎ አይደለም። የአላህ ወልዮች የአላህ ሐቅ አይገባቸውም። ነብዩ ሰለላሁ ዐለይሂ ወሰለም በነብይነታቸው ነው የምንወዳቸው። የአላህን ሐቅ ለሳቸው አሳልፈን እንድንሰጥ አይደለም። በየመውሊዱ ላይ የሚቀራውን እንመልከት። አንዳንድ ጊዜ ያው ትንሽ ሰራሐ መሆኑ ጥሩ ነው። ከሚቀሩት መካከል ምን እናገኛለን? ያ አሽረፈ الخلق ما لي من ألوذ به سواك عند حلول الحادث العمم وإن من جودك الدنيا وضرتها ومن علومك علم اللوح والقلم። ይሄንን በየቦታው በየመዋሊዶቹ ላይ ሲቀራ እንሰማለን። ትርጉሙን አናውቀው እንደሆነ ሌላ ጉዳይ ካልሆነ በስተቀር ይሄ እኮ ለአላህ የሚገባ ሐቅ እኮ ነው።
يا أشرف الخلق ما لمن ألوذ به سواك أشرف الخلق هوي كرسو بستكر مان متأجي اللين አዳራሽ የሆነው ሁሉን አካባቢ የሆነ አደጋ በሚመጣበት ጊዜ መጠገያ ከርሶ በቀር ሌላ ማንም አይደለም إن من علوم إن من جودك الدنيا وضرتها እርሶ የሚሰጡት ዱንያንም አኺራንም እኮ ነው ይላል በሞሪድ ላይ የሚቀራን ዱንያን አኺራን አሳልፈው የሚሰጡ ዱንያን አኺራን የሚሰጡት እርሶ ለጋሽ ነው ዱንያን ይሰጣሉ አኺራን ይሰጣሉ ومن علومك علم اللوح والقلم كوكتوت يرسو وقت كفيل وقت مالتنا يا لوح لي لوح المحفوظ لي يالون بقلم لي يالون تاوق الله ايال النبي صلى الله عليه وسلم يما موجس مهونو ነው ታዲያ ነብይ ሰለላሁ ዐለይሂ ወሰለም ማሞገስ ነው ወይስ የአላህን መብት መጋፋት ነው ይሄ የአላህን መብት መጋፋት ነው ስለዚህ ባረከላሁ ፊኩም ይሄ ነው ይሄንን ነው እኛ ምን እንቃወም ያለ ነው ማለት ነው